አዲስ 1879 ይህ የአዲስ 1879 የታሪክ ማስታወሻ ነው። ደጃዝማች ጎሹ ዘውዴ የጎጃም ገዢ ሆነው በነበረበት ወቅት የሀገሬው ሰው ልጄንማ የምድረው ለጎሹ ነው እያለ ያወራ ጀመር። ደጃዝማች ጎሹ የሕዝቡን ነገር ሳይሰሙ አንዲት ጉብልን አይተው ወደዱ። ይቺማ የኔ ነች፣ ለመሆኑ የማን ልጅ ነች ብለው አስጠየቁ። የጉብሊቱ አባት ወሬውን ሲሰማ ጎሽዬ ልጄን ካገቡልኝ እኔም ተመረጥኩኝ አለ። ይህ ወሬ እየተወራ ባለበት ወቅት አርአያ ቢሰውር ልጅቱን በሚስጥር አብሯት አደረ። ጉብሊቷ አረገዘች። የጉብሊቷ ቤተሰቦች ደነገጡ። ከማን ያረገሽው ስትባል ከቤት ወጥታ የማታውቀው ልጅ ጫካ ነው ያለኝ፣ ካጠገቡ አስተኛኝ፣ ሰውነቴን ዳበሰኝ፣ ከዚያ ምን እንዳደረገኝ እቤት ስመጣ ነው የታወቀኝ አለች። ቤተሰቡ ግራ ተጋባ። ደጃዝማች ጎሹ የሚከታተለኝ ሰው አለ ማለት ነው ብለው ጉብሊቷን ተዋት። ከዓመት በኋላ አበባየሁ የምትባል ጉብልን ሊያገቡ ተነሱ። አበባየሁ አበባዬ ነች ብለው ሁሉን ነገር ጨርሰው ለትዳር እየተዘጋጁ ሳለ አርአያ ቢሰውር አሁንም ከአበባየሁ ጋር አድሮ አስረገዛት። ቤተሰቡ ደነገጠ። ይሄ እንዴት ይሆናል አለ። አበባየሁ ተጠየቀች። ሌሊት ላይ ነያለኝ፣ ከሜዳው ላይ ሄድኩኝ፣ እቅፍ አደረገኝ፣ ከደረቱ አስተኛኝ፣ የኔ ውብነሽ አለኝ። ከዚያ ምን እንዳደረገኝ አሁን ነው ሆዴ ሲገፋ የታወቀኝ አለች። ደጃዝማች ጎሹ አዘኑ። ይሄማ የፈጣሪ ቁጣ ነው አሉ። ወዲያው በሚስጥር አንዲት ባሏ የሞተባትን ሴት ለማግባት ወስነው ሽር ጉድ እያሉ ሳለ አሁንም አርአያ ቢሰውር በስውር መጥቶ ከሴትየዋ ጋር አድሮ አረገዘች። ደጃዝማች ጎሹ ከማን ነው ያረገሹ ብለው አስጠየቋት። ጌታዬ ባሌ ከሞተ ወንድ አላውቅም፣ አንድ ሌሊት ግን የሆነ ሰው እንዴት እንደገባ ሳላውቀው ካጠገቤ ተኝቷል። ማን ስለው መልስ አልሰጠኝም፣ ብቻ አቅፎኛ አደራለች። አዳሩ ግን እርግዝናን ፈጠረ። ደጃዝማች ጎሹ ግራ ገባቸው። ከዚህ በኋላ ለማንም ሳያወሩ ለማግባት ወሰኑ። በዘመዳቸው አማካይነት ከቤታቸው ሚስት መጣላቸው። የመጣችላቸው ሚስት አግብተው እየኖሩ ሳለ አንድ ምሽት አዲሷ ሚስታቸው ካጠገባቸው ሆና ሌሊት ላይ እሪ ብላ ጮኸች። ደጃዝማች ውዴ ምን ሆንሽብኝ? ምንስ አገኘብኝ አሉ። ሚስታቸውም ጎሽዬ አንዱ መጣና አቀፈኝ፣ ኧረ ጎሽዬ አሉ ብለውም ዝም ብሎ ይተሻሸኝ ጀመር። በጎሽዬ ሞት ብለውም ሊሰማኝ አልቻለም ስትላቸው ደጃዝማች ጎሹ በተኙበት ጸጥ አሉ። ደጃዝማች ጎሹ የሰሙትን ነገር ማመን አቃታቸው። ከብዙ ጸጥታ በኋላ ሽጉጣቸውን አነሱት። ግን ማንን እንደሚመቱበት ስላላወቁ ጸጥ ብለው ተኙ። ከዚህ በኋላ ከሚስታቸው ጋር ተለያዩ። ደጃዝማች ትዳርን ርቀው እየኖሩ ሳለ አንዲት ወዳጅ ያዙ። አዲስ ከያዟት ወዳጅ ጋር እየኖሩ ሳለ ምሽት ላይ እራት እየበሉ ድንገት ባለቤታቸው ካጠገባቸው ሰው ጠራኝ ብላ ወጣች። ደጃዝማች ተከትለው ወጡ። ወዳጃቸው የለችም። የዚህን ጊዜ መፍራት ጀመሩ። ነገሩን ለሀገሩ አዋቂ ተናገሩ። አዋቂውም አንድ መላ ነገራቸው። አሁን አዲስ ሚስት ያግቡ፣ እኔ ማን ይህንን እንደሚያደርግ እደርስበታለሁ አላቸው። ደጃዝማች እሺ ብለው ሚስት ለማግባት እየተዘጋጁ ሳለ ሊያገቧት ያሰቧትን አርአያ ቢሰውር በስውር መጥቶ የለመደውን ሊያደርግ ሲል አዋቂው እጅ ከፍንጅ ያዘው። ለምን ይህን እንደሚያደርግ ሲጠየቅ እኔም አላውቀውም ብሎ በመመለሱ ከደጃዝማች ጋር ፊት ለፊት ተገናኘ። ደጃዝማች አርአያ ቢሰውርን እንደው ምን አደረግኩህ? በምንስ ደረስኩብህ? እንዲህ እያደረግክ የሀገር መሳቂያ ያደረግከኝ ብለው ቢነግሩት ደጃዝማች ያረጉኝ ባይኖርም እርስዎ ግን በሥልጣኖ እየተማመኑ እኛ የወደድናቸውን ሌሎች የሚወዷቸውን ሲያገቡ ስመለከት ይህን አደረግኩ ብሎ መለሰላቸው።
ደጃዝማች ከዚህ በኋላ ከሌላ ቦታ የሚወደዋትን በማምጣት ትዳራቸውን መስርተው መኖር ጀመሩ። አርአያ ቢሰውርም ላይደርስባቸው ምሎ የእርሻ መሬቱን በስጦታ ተቀብሎ ሄደ። አርአያ ቢሰውር ይህን ያደርግ የነበረው አምጽኦ እሲት በሚባለው ጥበቡ አማካይነት እንደነበረ ብርሃንና ሰላም ጋዜጣ ያሰፈረውን አዲስ 1879 እንዲህ አቀረበው። አዲስ 1879 አዲስ 1879 አዲስ 1879